አነጋጋሪ የሆኑት የአብርሽና የሩታ የሰርግ ፕሮግራም በታላቋ ዱባይ። ሰላም ሰላም ሰላም፣ ድና የተከበራችሁ ቻናል ቤተሰቦች፣ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። በዛሬው ዕለት አነጋጋሪ የነበሩት የአብርሽና የሩታ የሰርግ ፕሮግራም በታላቋ ዱባይ በጓደኞቻቸውና በአድናቂዎቻቸው እንዲሁም በመዳም ቅመሞች በጀልባ ላይ በደማቅ ሁኔታ በዛሬው ዕለት አነጋጋሪ የነበረው የአብርሽና የሩታ የሰርግ ፕሮግራም በታላቋ ዱባይ። ሰላም ሰላም ሰላም፣ ድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በዛሬው ዕለት አነጋጋሪ የነበረው የአብርሽና የሩታ የሰርግ ፕሮግራም በታላቋ ዱባይ በጓደኞቻቸውና እንዲሁም በአድናቂዎቻቸው በመዳም ቅመሞች የታጀበው የሰርግ ፕሮግራም በደማቅ ሁኔታ ተከናውኗል። ይህ በእንዲህ እንዳለ አብርሽና ሩታ በዛሬው ዕለትም ትችት እንደገጠማቸው ተስተውሏል። እሱም ምንድነው ትችቱ? አብርሽና ሩታ እንዴት በጾም ያገባሉ? እንዴት ዘመድ አድማስ ሳይሰባሰብ እንዴት ይጋባሉ? በማለት ብዙዎቹ ሲተቿቸውና ሲሰድባቸው ተስተውሏል። እንዲሁም የመዳም ቅመሞችም ሲሰደቡ ተስተውሏል። የመዳም ቅመሞች ናቸው ድግሱን የደገሱ በማለት ብዙዎቹ ሲሰደቡም እንደነበር ተስተውሏል። አንዳንዶቹም አብርሽና ሩታ ትክክለኛ ሰርግ አይደለም ማስታወቂያ እየሰሩ ነው በማለትም ሲናገሩ ተስተውሏል። ምክንያቱም እዚህ ጋር ማስታወቂያ ከሆነ ያው የመዳም ቅመሞች ባለውለታቸውም ስለሆኑ በማስታወቂያው ብር ተደግሶ የመዳም ቅመሞችን ለማመስገን የመዳም ቅመሞች ተጠርተዋል ማለት ነው። በታላቋ ዱባይ እየተዝናኑ ይገኛሉ። ያው እንደሚታወቀው ለአብርሽና ለሩታ የመዳም ቅመሞች ከዚህ በፊት የቤት እቃ መኪና ገዝተው ሰጡ ምናምን ሲባል ነበር፣ ሲሰደቡም ነበር። ያው በአንዳንድ ጅሎች የተነሳ የመዳም ቅመሞች ሁሉም እየተሰደቡ ነበር በሰዓቱ ማለት ነው። እና አሁን ላይ ማለት ሰርግ ነው ወይስ ማስታወቂያ ነው የሚለው። ለማንኛውም እንኳን ደስ አላችሁ። የሰው ደስታ የማያስደስተው ሰይጣን ብቻ ነው። እንኳን ደስ አላችሁ። በነገራችን ላይ ማለት የሆነ ሰው ተለውጦና ተቀይሮ ስናይ ያው ሀበሻ አንወድም ማለት ነው፣ ትችት እናበዛለን። አብርሽና ሩታ አሁን ላይ ደግሞ ፌመስ ዩቲዩበሮች ናቸው። ኢትዮጵያ ላይ አሉ ከተባሉ ዩቲዩበሮች በጣም እየተንቀሳቀሱ ያሉ ዩቲዩበሮች ናቸው። እና ያው የመዳም ቅመሞች እንግዲህ ምንድነው የሚባለው፣ የማይፈለድ ድሀ ሀብታም ይጋብዛል አይደል የሚባለው። ያው የምትረዱ ካላችሁ ልቦና ይስጣችሁ ማለት እዚህ ሽንት ቤት እንትን ብላችሁ አጥባችሁ ስንት ነገር ተሰድባችሁ ስንት ነገር ሆናችሁ እውነት ለነሱ ላለው ለሀብታም የምትረዱ ከሆነ እውነት በጣም የሆነ አስተሳሰብ የጎደላችሁ ናቸው ብዬ ነው የማስበው። ማለት እኔ በእነ አብርሽና በእነ ሩታ ምንም ማለት እንትን የሚያሰድባቸው እንትን የለም። ምክንያቱም እዚህ ጋር እነሱ ስራቸውን እየሰሩ ያሉት እርዱን የሆነ ቸግሮናል ምናምን ብለው እኔ እንደዛ ብለው ያ ማለት በግልጽ የተናገሩበት ነገር የለም። እንግዲህ ወዶ ከሰጡ ወደሽ ከተደፋሽ ቢረግጡሽ አይክፋሻል የሚባለው፣ ወደው ከሰጡ ምንም ማድረግ አይቻልም። ማለት አንድ ሰው እንግዲህ እንኩ ከተባለ እምቢ አይልም መቼም። የሰው ልጅ ገንዘብ እንደው ታውቃላችሁ አይጠገብም። እና ወደው ከሰጡ ምን ማድረግ ይቻላል። ግን አንዳንድ ጅል መዳም ቅሞች እውነት ሁሉንም አታሰድቡ ማለት ነው። እውነት እንደዚህ የምትረዱ በሀሳብ ምናምን በግሩፕ ተሰባስባችሁ የምትረዱ ካላችሁ ሰውን አታሳድቡ። እውነት ወደ ልቦናችሁ ተመለሱ። ነገ ጧት አንድ ብር ቢቸግርሽ አይደለም ባዳ ዘመድ ራሱ እንደታደርሽ እንደታች የሚል የለም። እና ገንዘባችሁን ጠንቀቅ አድርጋችሁ ያዙ ነው የሚለው። ያው ማለት ብዙዎቹ አንዳንድ በሰሩ ስህተት ሁሉም የመዳም ቅመም ተጨፍልቆ ነው የሚሰደበው። እና ስንት ጀግኖች አሉ፣ ስንት አረብ ሀገር መጥተው የተቀየሩ ስንት አሉ። በእነሱ ደግሞ የተነሳ ማለት አንድ ሰው ባጠፋ ሁሉም ይሰደባል። እና ብዙ ጀግና እህቶች አሉ። በአንዳንድ ሰዎች አታሰድቡን ነው የሚለው ማለት ነው እዚህ ጋር። እና አብርሽና ሩታ ሰርግ ነው ማስታወቂያ ነው፣ ብዙዎቹ ማስታወቂያ ነው እያሉ ዝግብ ገብተዋል። እንዲሁም ሰርግ ነው እያሉ
ያው ብዙዎቹ እየተሰዳደቡ ነው። አብርሽና ሩታ ላይ አሁን ላይ በጣም በከፍተኛ እየተተቹ ይገኛሉ ማለት ነው። አንደኛ በህፃኑ እንደ ሰርግ ይደገሳል ዘመድ አዝማድ በሌለበት እየተባለ ብዙዎቹ እየተሳደቡ ነው። ብዙዎቹ ማስታወቂያ ነው ይላሉ። እንግዲህ የምናውቀው ነገር የለም። ለማንኛውም ይመቻችሁ። በዱባይ ዘና ፈታ እያሉ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ውስጥ ነው ያለው ዘና ፈታ እያልን ነው ላስጎብኛችሁ።
እንደዚህ ብለው ማለት ነው። ያ ሴት ነው